بسم الله الرحمن الرحيم كتاي تياكي أكل هلال السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته قطران تياكي بال برمضان كان لاي ميستون عند تجنانيو بيسكددات ميست لاي قضانا كفارة ينور باتالنا أميل تياكي تنستوان ቅድሚያ መጀመሪያ ሴትዮዋ ተገዳለች ለማለት መስፈርቶች ያስፈልጋሉ መስፈርቶች ይቀመጣሉ እነዚህ መስፈርቶች ከተሟሉ ተገዳጅ ከሆነች ማለት ነው የዛኔ ቀዳም አይኖርባትም ከፋራም አይኖርባትም ተገዳ ከሆነ مثلا መገደድ ብሎ ማለት በቃል ደረጃ ነያንቺ ብሎ ማለት ነው ስላላት ብቻ ተገደደች ማለት አይደለም መገደድ ብሎ ማለት ይዞ ጥሏት ማለት ነው እንደዛ አይነት ነገር ከፈጸመ ማለት ነው ወይም ደብድቧት አይነት ነገር ከሆነ ደብድቦ ጥሏት ከሆነ ማለት ከሷ ጋር ግንኙነት ያደረገው ተገደደች ይባላል ያለበለዚያ ግን ነይ በሚለው ንግግሩ ብቻ ማለት ነው ቆጣ ያለ ንግግርን ተናግሮ በዚህ ንግግሩ ብቻ አስገደዳት ማለት አይቻልም ይህ ማስገደድ አይባልም እና የማስገደድ መስፈርት ከተሟላ ቀዳም የለባትም ከፋራም የለባትም ኢላ መን ኡክሪሀ ወቀልቡሁ ሙጥመኢን ቢልኢማን ብሎ አላሁ ሱብሓነሁ ወተዓላ ስለተናገረ በመገደድ ዑذር ሰጥቷልና ማለት ነው ሼኹና መሐመድ ብን ሂዛም ኢትሐፉል አናም ቢአሕካም ወመሳኢል ሲያም የተሰኘው ኪታባቸው ላይ ዳሰውታል ይሄንን እና በጥቅሉ ቀዳም አይኖርባትም ከፋራም አይኖርባትም ተገዳ ከሆነ ማለት ነው በሁለተኛ ደረጃ በተራዊህ ሶላት መካከል ዚክሮች ማለት ይቻላል የማይቻል ከሆነ ዚክሮች በሚባሉበት መስጂድ ተራዊህ መስገድ ይቻላልን የሚል ጥያቄ ተነስቷል ዚክር ማለት አይቻልም ቢድዓ ነው በእያንዳንዱ ተራዊህ ረፍት መካከል ማለት ሶላቱ ተራዊህ ረፍት መካከል ዚክር ማለት ይህ አልተደነገገም የሌለ የሆነ አዲስ መጤ ቢድዓ ነው እና በዚህ መስጂድ ውስጥ ደግሞ መስገድም አይቻልም የሱና መስጂድ እስካለ ድረስ በሌሱና መስጂድም ባይኖርም እንኳን ሱና ነው ሶላቱ ተራዊህን መስገድና ሶላቱ ተራዊህን ሱና እንፈጽማለሁ ብሎ ሐራም ነገርን ሙሻሃዳ ማድረግና እዛ ቦታ ላይ ተጥዶ መመልከት ማለትም ፈጽሞ አይፈቀድለትም ምክንያቱም ሱና ነገር ፈጽማለሁ ብሎ ሐራም ነገር መስራት የለምና ማለት ነው መጣድ ቢድዓና የመሳሰሉ የሆኑ ሙንከራቶችን መጣድና ተጥዶ ማለት ነው ማውገዝ በማይችልበት በሆነ ሁኔታ መመልከት ሐራም ነው ክልክል ነው وإذا رأيت الذين يخوضون في آياتنا فأعرض عنهم حتى يخوضوا في حديث غيره بلو الله سبحانه وتعالى تناغروا لنا مالتنا እና በተቀሉ የሱና መስጂድ ካለ የሱና መስጂድ ሄዶ ይሰግዳል ከሌለ ቤቱ ይሰግዳል ማለት ነው እንደዚህ አይነት ቦታ መጣር የለበትም ሶላቱ ተራዊህን ለመስገድ ማለት ነው ዋጅብ የሆነን ሶላት ግን ለመስገድ ከሆነ ሶላት المكتوبات ዋጅቦች ስለሆኑ ማለት ነው الصلوات الخمس ዋጅብ ስለሆኑ እነዚያን ሰግደው ማለት ነው ሙንከሩ በማይፈጸምበት በሆነ ሁኔታ ተነስቶ መሄድ የሚችል ከሆነ መሄድ አለበት ከመፈጸሙ በፊት የሚፈጸም ከሆነ ግን ዋጅብ የሆነ ነገር ለመፈጸም ምንም ማድረግ አይቻልም የሱና መስጂድ ከሌለ اذا تزاحم الضرران فعل الاخف منهما የሚለውን ቃኢዳ ተግባራዊ ያደርጋል والله اعلم ሶስተኛው ጥያቄ ጾምን ለመፍታት በማሰብ ጉዞ መውጣት ይቻላልን ይላል ሐራም ክልክል ነው አይቻልም ጾምን ለመፍታት አስቦ ማለት ነው ጉዞ መውጣት ሐራም ክልክል ነው የይሁዶች ሂየልና ወይም ደግሞ የነሱን ዘዴና ሴራ አይነት ነገር ነው እየተፈጸመ ያለው ሞራን በሚከለከሉበት ጊዜ አላሁ Subhanahu Wa Ta'ala ሞራን ከልክሏል ከሞራን መመገብን ከልክሏቸው ነበርና ከዚያም በኋላ ጀመሉሁ ይላል አቀለጡት ثم باعوه ከዚያም በኋላ ሸጡት ثم اكلوا ثمنه ከዚያም ዋጋውን ማለት ነው ከሸጡ በኋላ የሆነ ነገር ገዙበትና በሉ ዞሮ ዞሮ ማለት ያው ሞራውን በሉ ማለት ነው የተከለከሉት የሆነውን ነገር ተመገቡ ማለት ነው ስለዚህ አልሸሽም ዞራሉ አይነት ነገር ነው እዚህ ጋርም እንደዚህ አይነት ነገር እንደዚህ አይነት ዘዴ ነው እየተፈጸመ ያለው ሐራም ክልክል ነው አላሁ Subhanahu Wa Ta'ala መሸወድ አይቻልም በተቀለው በአራተኛ ደረጃ አራተኛው ጥያቄ ረመዳን መሆኑን ሳያውቅ ወይም ረመዳን ለመጾም ሳይነይት ነገር ግን ጾም ከሚያፈርሱ ነገሮች ተቆጥቦ የዋለ በስተመጨረሻም ረመዳን መሆኑን ቢያውቅ አልበላምና ጾሙ ተቀባይነት ይኖረዋል የሚል ጥያቄ ተነስተዋል ጾሙ ተቀባይነት አይኖረውም ምክንያቱም ኢነመ الأعمال بالنيات ነው ንያ ሊኖር ግድ ነው ንያው ደግሞ በያት ሊኖርበት ማለት ነው ግድ ነው የሚሆነው ከምሽት ጀምሮ ነው መነየት ያለበት ሰውየው ወይም ደግሞ ከዚያ በፊትም ማለት ነው ከምሽት በፊትም ቢሆን على الصحيح على اصح الاقوال ማለት ነው ከምሽት ማን ነው ከሚጾምበት ከሆነ ቀን ምሽት ማለት ነው በፊትም ቢሆን ራሱ ቀደሙ ቢነይት በቀኑ ምድርም ማለት ነው ቢነይት ያስኬዳል ነገ እጾማለሁኝ ብሎ ቀን ላይ ቢነይት ማለት ነው ያስኬዳል على اصح الاقوال ከሄድን ማለት ነው ያው ኺላፍ ያለበት የሆነ አጀንዳ ነው ይሁንና ግን ከጾምን ካላሳድራ ቀድሞ ማለት ያልነየተ ከሆነ ማለት መለም ይበይት النيه فلا صوم له او መለም ይበይት النيه فلا صوم له የሚል ዘገባ አለ ንያውን ያላሳድረ የሆነ አካልና ቀድሞ ያልነየተ የሆነ አካል ጾም የለውም ብለው መልእክተኛው ሰለላሁ ዐለይሂ ወሰለም ተናግረዋልና ስለዚህ ጾም አይኖረውም ሰውየው ያላወቀ ከሆነ ቀዷ ማውጣቱ አይቀር የሆነ ጉዳይ ይሆናል ስላላወቀ ማለት ነው ሆነ ብሎ አይደለም ይሄን ጉዳይ የፈጸመውና ስላላወቀ ቀዷ ማለት ነው ያወጣል والله اعلم السلام عليكم ورحمة الله وبركاته